ሰላም ጤና ይስጥልኝ የታላቁ ክለባችን የማንቸስተር ዩናይትድ ደጋፊዎችና የዚህ ቻናል ቋሚ ቤተሰቦች በያላችሁበት እጅግ የላቀ ሰላምታችን ይድረሳችሁ። ወደ ስፖርታዊ ትንተናችን ከመግባታችን በፊት ለክለባችሁ ካላችሁ ፍቅር የተነሳ ይህንን ቪዲዮ ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት እንጠይቃለን። የክረምቱ የዝውውር መስኮት የመጨረሻዎቹ ሳምንታት ላይ በደረስንበት በዚህ ሰዓት ከለንደን ሰሜናዊ ክፍል ፍጹም ያልተጠበቀና መላውን የኦልድ ትራፎርድ የቦርድ አባላትን ያነቃቃ ሰበር መረጃም ወጥቷል። በስፖርቱ ዓለም እጅግ ታማኒና የውስጥ መረጃዎችን በማውጣት የሚታወቀው ዝነኛው ጋዜጠኛ ቤን ጃኮብስ ይፋ እንዳደረገው ከሆነ የቶተንሃም ሆትስፐሩ ፈጣንና ጉልበተኛው የቀይ መስመር ተከላካይ ጄዲ ስፔንስ ራሱን ለታላቁ ክለባችን ለማንቸስተር ዩናይትድ አቅርቧል። አዎ በትክክል ሰምታችኋል። የተጫዋቹ ወኪሎች የኦልድ ትራፎርድን በር በማንኳኳት ጄዲ ስፔንስ በቀዩ ሰይጣኖቹ ቤት ለመጫወትና የክለቡን ቀኝ መስመር ለመቆጣጠር ሙሉ በሙሉ ዝግጁ ነው የሚል ይፋዊ ጥያቄ ይዘው መጥቷል። ይህ ዝውውር ግን ለዩናይትድ እውነተኛ ፍላጎት ነው ወይስ የተጫዋቹ ወኪሎች የፈጠሩት የገበያ ጨዋታ? ዛሬ እያንዳንዱን ዝርዝር መረጃ ጥቅሙንና ጉዳቱን በሰፊው እንተነትናለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዋናው ታሪክ ስንገባ ይህ የ25 ዓመቱ እንግሊዛዊ ኮከብ ጄዲ ስፔንስ በአሁኑ ወቅት በቶተንሃም ሆትስፐር ቤት በቋሚነት የመጫወት እድሉ እጅግ የጠበበና ከዋናው ስብስብ ውጭ የመሆን አደጋ እንደተጋረጠበት ይታወቃል። ስፔንስ የሙያ ህይወቱን ለማደስ ብቃቱን በዓለም መድረክ ላይ በድጋሚ ለማሳየትና መደበኛ የመጫወቻ ጊዜ ለማግኘት አዲስ ክለብ በጽኑ እየፈለገ ይገኛል። ተጫዋቹ ካለው አስገራሚ ፍጥነት ወደፊት ተጭኖ የመጫወት ብቃት ከአጥቂዎች ጋር ፈጣን ቅብብል የማድረግ ክህሎትና በአጥቂ መስመር ላይ ካለው ከፍተኛ ተጽዕኖ አንጻር በትክክለኛው የአሰልጣኝ እጅ ስር ከገባ ትልቅ አቅም መሆን የሚችል ተጫዋች እንደሆነ የአውሮፓ እግር ኳስ ተንታኞች ይስማማሉ። የእሱ ወኪሎችም ይህንን ብቃቱን ተጠቅመው ተጫዋቹን ማጫወት ለሚችሉ እንደ ማንቸስተር ዩናይትድ እና ሊቨርፑል ላሉ ታላላቅ ክለቦች አቅርበውታል። ነገር ግን ዋናውና መሰረታዊ ጥያቄ ማንቸስተር ዩናይትድ በአሁኑ ሰዓት ይህ ተጫዋች በእውነት ያስፈልገዋል ወይ የሚለው ነው። በአሁኑ ወቅት ከዩናይትድ የውስጥ መረጃዎች እንደሚያመለክቱት የክለባችን ቀዳሚ ትኩረትና ዋነኛ አጀንዳ የግራ ተከላካይ መስመርን በአስተማማኝ ሁኔታ ማጠናከር ላይ ነው። በቀኝ መስመር ላይ ክለባችን በአንጻራዊነት የተረጋጋ አማራጮች ያሉት ቢሆንም ስፔንስ ራሱን ማቅረቡ በኦልድ ትራፎርድ የዝውውር ኮሚቴ ክፍል ውስጥ አዲስ ክርክር መፍጠሩም አልቀረም። ቶተንሃሞች ለዚህ ተጫዋች ከ30 ሚሊዮን እስከ 40 ሚሊዮን ፓውንድ የሚጠጋ የዝውውር ዋጋ የሚፈልጉ መሆኑ ደግሞ ነገሩን ይበልጥ ያወሳስቧል። ይህንን ያህል ከፍተኛ ገንዘብ በማውጣት የቀኝ መስመርን ማጠናከር የዩናይትድ ቀዳሚ ምርጫ ባይሆንም በዝውውሩ መስኮቱ የመጨረሻ ቀናት ውስጥ ክለቦቹ ያላቸውን የበጀት አማራጭ አይተው ያልተጠበቀ ውሳኔ ሊወስኑ ይችላሉ። የማንቸስተር ዩናይትድ ደጋፊዎች ይህ ዝውውር በእውነት ክለባችንን ወደ ቀጣይ ደረጃ ያሸጋግረዋል ወይስ ትኩረታችንን ሙሉ በሙሉ ወደ ግራ ተከላካይና አማካይ መስመር ላይ ብቻ ማድረግ አለብን? የጄዲ ስፔንስ ወደ ኦልድ ትራፎርድ የመምጣት እድል ለእኛ ጠቃሚ ነው ወይስ አላስፈላጊዎች? የእናንተን እያንዳንዱን አስተያየት ለእኛ የቪዲዮ መስራት ጉልበት ነው። ስለዚህ አሁኑኑ ከታች ባለው የኮሜንት መስጫ ላይ ሀሳባችሁን በነፃነት አስፍሩልን። ቪዲዮ ላይክ እና ለሌሎች ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። አዳዲስ ታማኝና ትኩስ የዩናይትድ መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ሁልጊዜም አብራችሁን ዝለቁ። ፍቅር፣ ጤናና ድል ለታላቅ ክለባችን ለማንቸስተር ዩናይትድ ይሁን። ቻው ቻው።